በፊት እግዚአብሔር ሳሙኤልን እንዲህ ብሎ ገለጠለት። እሺ ነገ በዚች ሰዓት እሺ ከቢንያም ሀገር አንድ ሰው እሺ እሰድልሃለሁ። እሺ ለቅሷቸው ወደ እኔ የደረሰ ሕዝቤ ተመልክቻለሁና ለሕዝቤ ለእስራኤል አለቃ ይሆን ዘንድ ትቀባዋለህ። ፍልስጤማውያንን እጅ ሕዝቤን ያድናል። ሳሙኤልም ሳኦልን ባየ ጊዜ እግዚአብሔር ያ የነገረው ሰው እነሆ እርሱ በሕዝቤ ላይ ይሰለጥናል አለው። ሳኦልም በበሩ ወደ ሳኦል ቀርቦ የባለራእዩ ቤት ወዴት እንደሆነ እባክህ ንገረኝ አለው። ሳሙኤልም መልሶ ሳኦልን ባለራእዩ እኔ ነኝ፣ ዛሬ ከኔ ጋር ትበላላችሁና በፊቴ ወደ ኮረብታው መስገጃ ውጡን፣ ነገም አሰናብታለሁ። በልቤም ያለውን ሁሉ እነግርሃለሁ። ከሦስት ቀንም በፊት የጠፉ አህዮች ተገኝተዋልና ልብህን እንዳጥልባቸው። የእስራኤል ምኞት ለማን ነው? ለአንተና ለአባት ቤት አይደለምን? አለው። ሳኦልም መልሶ እኔ ከእስራኤል ነገዶች ከሚያንስ ወገን የሆኑ ቢንያማዊ አይደለምን? ከወገኔስ ከቢንያም ነገድ ወገኖች ሁሉ የሚያንስ አይደለምን? እንዲህ ያለው ነገር ለምን ነገርህ? እንዲህ ያለውን ነገር ለምን ነገርህ? አለ። ሳሙኤልም ሳኦልና ብላቴናውን ወስዶ ወደ አዳራሽ አገባቸው። በመርፈቂያው ራስ አስቀመጣቸው። የተጠሩትንም 30 ሰዎች ያህል ነበሩ። ሳሙኤልም ወጥ ቤቱን በአንተ ዘንድ አኑረው ብዬ የሰጠውን እድል ፋንታ አምጣ አለው። ወጥ ቤቱም ጭኑንና በእርሱ ላይ የነበረውን አምጥቶ በሳኦል ፊት አኖረው። ሳሙኤልም ሕዝቡን ከጠራ ጀምሮ እስከ ተወሰነ ጊዜ ድረስ ላንተ ተጠብቆልሃል እናው የተቀመጠልህ በፊት አኑርን ብለው አለ። በዚያም ቀን ሳኦል ከሳሙኤል ጋር በላ። ከኮረብታው መስገጃ ወደ ከተማይቱ ወረዱ። ሳኦልን በሰገነቱ ላይ መኝታ አዘጋጀለት። እርሱም ተኛ፣ ማልዶም ተነሳ። በነጋም ጊዜ ሳሙኤል ሳኦልን በሰገነቱ ላይ ጠርቶ ተነሳና ላሰናብት ያለው። ሳኦልም ተነሳ፣ እርሱና ሳሙኤልም ሁለቱም ወደ ሜዳ ወጡ። እነርሱም በከተማይቱ ዳር ሲወርዱ ሳሙኤል ሳኦልን ብላቴናውን ወደ ፊታችሁ እንዲያልፍ እዘዘው፣ አንተ ግን የእግዚአብሔር ቃል አሰማ ዘንድ በዚህ ቁም አለው። ብላቴናውም አለፈ። አሜን። እስከ ለእግዚአብሔር እልልታ ጭብጨባ አምጡለት። ክብር ለጌታ ይሁን። አራት ሀሳብ እነግራችኋለሁ። በዚህ ስፍራ ላይ ሳሙኤል በእስራኤል ላይ 40 ዓመት ከመንገሱ በፊት ወይንም እስራኤል ሳሙኤልን እግዚአብሔር ማለት ሳኦልን እግዚአብሔር ከማስነሳቱ በፊት የሆነውን ሁለት ነገር ላሳያችሁ። ሁለቱ ነገር ሳሙኤል የአባቱ አህዮች ጠፍተው ሳኦል የአባቱ አህዮች የቄስ አህዮች መጥፋቱ ብቻ አይደለም፣ ከጠፋ በኋላ ከ3 ቀን በፊት እግዚአብሔር ደግሞ እንደገና ለማን ተገለጠለት? ለሳሙኤል ተገልጦለት ስለ ሳኦልና ስለ አመጣጣቸው፣ ስለ መንግስታቸው፣ ስለ መንገዳቸውና ይሄ ብቻ አይደለም መጥተው በሚቆዩበት ጊዜ ላይ ለእስራኤል ደግሞ እንደገና ነገሥታት እንደሚያስፈልግ እግዚአብሔር ከተናገረ በኋላ ወይንም የበቀል ቅባት እንደገና በእስራኤል ምድር የበቀል ቅባት እንደሚነሳ እግዚአብሔር ለሳሙኤል ተገለጠለት። በኋላ ሳሙኤል የሚሆነውን ነገር በትዕግስት ይጠብቀው ነበር። የሚገርማቸው ነገር ተናጋሪው እግዚአብሔር ነው። ሳሙኤል የሚጠብቀው ደግሞ የእግዚአብሔርን ሐሳብ ነው። ይሄ ሳኦል የሚባለው የአባቱ አህያ ፍለጋ ወጣ። የአባቱ አህያ ፍለጋ ብቻ አይደለም፣ መንገደኛ ነው ሰውየው። የአባቱ አህያ ፍለጋ ልክ ሲወጣ አንደኛ ማውጣቱ ብቻ አይደለም፣ የወጣበት መንገድ
ምክንያቱም አንድ መፍትሄ የያዘው ሰው፣ አንድ ደግሞ የእግዚአብሔር ድምፅ የሚሆን ሰው ያስፈልግ ነበር። አሁን ብዙም ጊዜ ብዙ ቴዎሎጂ ያለ ብዙ ደግሞ ምሁራንና ብዙ ደግሞ አስተማሪዎቹ ሲፈቱ እንዲህ ብለው ያስቀምጣሉ። ይሄን ሀሳብ እግዚአብሔር ለእስራኤል መዳኛ ያደርግ የወደደበት መንገድ እንደሆነ ያስቀምጣሉ። እግዚአብሔር ለእስራኤል መዳኛ አድርጎ ሳሙኤልን አስቀምጦታል። አልፎ ደግሞ ሳኦልን አስቀምጦታል። ምክንያቱም ብዙ ሰዎች ሲናገሩ አህያ መጥፋቱ፣ አህያ ፍለጋው በብዙ ሰዎች ዘንድ ጊዜያዊ ሁኔታ መስሎ ሊሆን ይችላል። እግዚአብሔር ከዘመናት በፊት ያሰበው የእግዚአብሔር ፕሮግራም የነበረው ምንድነው? አህያው ባይጠፋ ኖሮ፣ አህያው ፍለጋ ባይቀጥል ኖሮ ሳኦል ወደ ሳሙኤል ወደ ባለራእዩ ሊመጣ አይችልም። ወደ ባለራእዩ መምጣቱ ብቻ አይደለም፣ ወደ ራእዩ ወደ ባለራእዩ ሲመጣ ደግሞ ለእስራኤል መፍትሄ የሚሆነው ነገር በሳሙኤል አልፎ ደግሞ ማንን የሚያገኝ ነገር አለ? ሳኦልን የሚያገኝ ነገር አለ። ይሄ ማለት ምንድነው? እስራኤላውያንን እግዚአብሔር ግራ ከተጋቡበት መንገድ ሊያወጣቸውና ሊያሻግራቸው ሲፈልግ በተለይ የእስራኤላውያን መንገድ እንዲህ ብሎ ያስቀምጣል። የመሳፍንት ዓመፃ ጊዜ ወይም በእስራኤል ነገሥታት ሳይነሱ በፊት ወይም እስራኤል በዚህ በመሳፍንት ሕግና ደንብ በሚተዳደሩበት ጊዜ ላይ መጽሐፈ ሩት ታሪክ እንደተገኘ ሁሉ ማለት ነው። የእነ ሳኦል ታሪክ ደግሞ ሲነሳ የሳኦል ማንነትና ዋነኛው እስራኤል ላይ የሚሰራው ነገር በእነሱ በኩል ደግሞ ሲነሳ እግዚአብሔር አንድ ሰው አስቀመጠ። ማን የሚባለው ሰው አስቀመጠ? በእስራኤል ምድር ላይ አንዲት የተጨነቀች፣ አንዲት ሴሎ እየተመላለሰች፣ አንዲት እግዚአብሔርንም የማታስተኛ ራሷም የማትተኛ አንዲት ሐና የተባለች ሰው እየሄደች ምጧን ያፋጠነች እየሄደች ድርሻዋን ያፋጠነች ሰው እንዳለች እግዚአብሔር ቃል ይናገርና በሷ ዘመን በሷ ጊዜ ላይ የተገኘ ሰው እንደሆነ ይናገር። በደንብ ስሙ። ይሄ ሀሳብ ሰፊ ሀሳብ እኔ ግን ጠቅላላ አድርጌ በአጭር መንገድ ላውራላት። እቺ ሰው ወደ ሴሎ እየተመላለሰች ያመጠችዋ ሳሙኤል የቅባት ልክ ነው ያነሳለች። ይሄ የቅባት ልክ ምንድን ነው ካላችሁ የብዙ ሰዎቹን ጥያቄ የሚፈታ የጠፋው ታሪክ እንደገና የሚቃይር የብዙዎችን ያዘኑበትን ልብ የሚያክመው ጸጋ ያዝ። ጀግና የሆነው ሳሙኤል እስራኤል ሲነሳ፣ ጀግና የሆነው ሳሙኤል ነቢይ የሆነው ሲነሳ፣ ንጉሥ ሆኖ ሲነሳ፣ ይሄ ማለት በነገራችን ላይ የነቢይነትን ጸጋ ነው። የነገሥታትን ማለት ምንድነው? የፍርድን መንገድ ነው። በተለይ ታስታውሱ እንደሆነ የፍርድ መንገድ ስላቸው እንዲያ ነው። ልክ ሳኦል እስራኤል ላይ ማታ ሲቀጥል አጋግ መንግስት ላይ ያለውን እግዚአብሔር አልፋ ካለ በኋላ ሳኦል አላጠፋም አለና የተወሰኑትን መጥቶ ለራሱ አስቀረና ይዞ እግዚአብሔር የሚሰማው ድምፅ ምንድነው አለና ሳኦልን ጠየቀ። አንዳንዱ እኮ አስቀርቼዋለሁ አለና ለእግዚአብሔር መልስ ሰጠ። ሳኦል ደግሞ ሲናገር ከነበረው ነገር አንደኛው ይሄ፣ ሁለተኛው ሳሙኤል ደግሞ አለ እግዚአብሔር እንዳለ አሁን እኔ የምልህ አለ እስራኤል ላይ ይቀባ ዘንድ ያዘዝኩት አንድ ሰው ነበር አለ። ይህ ደግሞ አለ እኔ አጥፋ ያልኩትን እሱ አላጠፋምና አለ አንተ ወደ ቤቴ ጉረግና ቃይሰ ልጆች አንዱ ታገኛለህ እሱ ቀባል ይላል። ሳሙኤል ሲል ሳኦልን ሲያገኘው እንዲያ አንተ እግዚአብሔር አጥፋ ያልከውን የተባልከው ለምንድን ነው ያስቀረዋል? እኔ ይጠቅመናል ብለህ አብዬ አንዳንድ ነገር አስቀርቻለሁ። እሺ ከዛሬ ጀምሮ መንግስት ለሁለት ተቀጥቷል። ፍርድን ያመለክታል። ልክ ነህ? ምንን ያመለክታል? እግዚአብሔር በዘመናት ያስቀመጣቸው ሰዎች እግዚአብሔር የፍርድንም ነገር በአንደበታቸው ያስቀምጣል። ፈርደው የሚያልፉበትን የዳኝነቱንም ያስቀምጣል። የጥብቅናውንም መንገድ ያስቀምጣል በእነሱ አልፎ። ምክንያቱም የነቢያትና የካህናት ስለሚለያይ የነገሥታትን አቀማመጥና አነጋገራቸው ስለሚለያይ ማለት ነው። እዚህ ቦታ ላይ ልመልስላችሁ። ሳሙኤል ሲነሳ የቅባትን ልክ ይዞ የተነሳ ሰው እሱ ታሪክ ደግሞ ሲገኝ የሳሙኤል ሲገኝ ከደን እስከ ቤርሳቤህ ዝና ምን ይሆናል? ይወጣላል አይደለ? ዝና ይወጣላል። ከይትገኝ ከደን እስከ ቤርሳቤህ አዳፍ። ሁለተኛ ደረጃ ደግሞ ላሳያቸው የእግዚአብሔር ቃል ብርቅ የሆነበት ዘመን ላይ የተገኘ አሜን። አጨብጭበዋል። እግዚአብሔር የእግዚአብሔር ቃል ብርቅ የሆነበት ዘመን ላይ የተገኘው አንድ ሰው አለ። ጀግና ማን? ሳሙኤል ይባላል። እሱ እጅ የነበረው የንግስና መንፈስ ነው። የልዩነት ቅባት ነው።
የመሻገር መንፈስ ነው። ከዛ በኋላ ከ3 ቀን በፊት የቂሳዮቹ ከጠፉ በኋላ ከ3 ቀን በፊት ወደዚህ ወደ ሳሙኤል እንደሚመጣ እግዚአብሔር ወደ አንተ አንድ የሚመጣ አለ፣ ይህም የሚመጣው ለአንተ ምልክት እንዲሁ እያለ እግዚአብሔር ለሳሙኤል ሲናገር፣ ሳሙኤል ደግሞ ቀኑ ይጠብቀው ነው። ዛሬ እንዲህ ይሆናል። የጠበቃችሁትን ነገር በዓይናችሁ ታያላችሁ። እግዚአብሔር አውርቶ በመጠባበቅ የቆያችሁትን ነገር በዓይናችሁ ታያላችሁ። ማየት ብቻ ሳይሆን እግዚአብሔር ተናግሮ ይፈጽምላችሁ። ይሄ ብቻ አይደለም፣ እግዚአብሔር ያወርሳችኋል። አሜን። ሳኦል ወርደብ እያለ ሲመጣ ሳኦል እነሱ እያወሩ የሚመጡት የአባታችን አህያ ነው። የአባታችን አህያ የቤተሰቦቻችን አህያ ብሎናል። ጣፍቷልና ማየት እንዲህ ምንወጣ እንድንመለስ እያሉ እየመጡ እያሉ እግዚአብሔር ደግሞ ሳሙኤልን ከ3 ቀን በፊት ለሳሙኤል ያሳየው መገለጥ አለ። ዛሬ እንዲህ ይሆናል። እግዚአብሔር ያሳየን መገለጥ እሱ አካል ይለብሳል። አካል ይለብሳል። አንዳንድ ሰዎች ያያሉ፣ ያዩት ነገር ግን አይፈጸምላቸው። አሁን ብነግራችሁ ሌላ ነገር ሳኦል በዚህ ዘመን ላይ የለም፣ አንተ በዚህ ዘመን ላይ አለ። እስራኤል የቃል ኪዳን ሕዝብ በዚህ ዘመን ላይ እኔና እናንተ ነን። እነሱ ተወራርሰው አልፈዋል። እግዚአብሔር የቃል ኪዳኑን ነገር አስጨብጦልናል። እኛ ደግሞ መንገደኛ ነን፣ ተጓዥ ነን እያልን እየቀጠልን ነው። እናንተ እግዚአብሔር የተናገረውን ነገር በዓይናችሁ እንድታዩ አስቻል። በኢየሱስም በዓይናችሁ ማየት፣ በጆሮአችሁ የሰማችሁትን ነገር ሳሙኤል ሲመጣ ሳሙኤል ከ3 ቀን በፊት የሆኑ ነገር አለ። ምንድነው ሰማት? እግዚአብሔር ይመጣል ያለውን ነገር አለ። አንዳንድ ሰዎች ለመስማት ጎበዞች ናቸው፣ ለማየት ግን ጎበዞች አይደሉም። አንዳንድ ሰዎች ለመስማት በጣም ፈጣኖች ናቸው። ጆሮአችን ግራና ቀኝ ያለውን ይሰማል። የሚሰማው ነገር የተኛውንም ነገር ለመስማት በጣም ፈጣኖች ናቸው። ጊዜ ሰጠን እንሰማለን፣ ሰዓቱን ሰጠን እንሰማለን። ሰዓቱን ለሌላ ነገር ሳይሆን ለእሱም ጊዜ ሰጠን እንሰማለን። በአንድም በሌላ የሚወራው ነገር እንሰማለን። ነገር ግን የሰማነውን ነገር ለማየት አለብን። ዛሬ 2 ነገር ነው የምነግራችሁ። ትሰማለህ፣ ታያለህ። ትሰማለህ፣ ትጨብጣለህ። ትሰማለህ፣ ይገለጥልሃል። ትሰማለህ፣ በዓይንህ ታየዋለህ። እኔ ወደ እግዚአብሔር ከምጠይቃቸው ነገሮች አሉ። ጌታ ሆይ የሰማሁትን በዓይኔ እንዲያይ፣ መስማትስ በምን በጆሮዬ ሰምቼ ነው። አሁን ግን አይኔ አሁን ይህን ዝማሬ ስሰምን መስማትን ሰምቼ ነበር በጆሮዬ። አሁን ግን አይኔ አይስማ። አንዳንዱ ምን እንደሰማ ማያውቁ ያኛው ሲሰምን መስማትን ሰምቼ ነበር። በኋላ ላይ ሲቆጣ ደግሞ ምንድነው የሰማው ስማ? ቅድም የሰማነው ዝማሬ ምንድነው? አሜን አትል? ይሄ አሜን አያሳል። ይሄ መንፈስ ይመጣ በእምነት ይመጣ ማለት ነው። እሺ ቅድም የእግዚአብሔር ሰው በጣም አስተምሮናል። እውነት ነው በእግዚአብሔር ፊት ነው ነገራቸው። አሁን አንድ ሁለት መስመር ጥቀሱ ብል እኔ እንጃ፣ እስኪ እኔ እንጃ ምታፈርሱ ትችላላችሁ። አያችሁ ቅድም እሱ አንድ ነገር ተናግሮ ሊያማኑቋቸው አይደለም፣ እንድገባችሁ ሊያማኑቋቸው አይደለም። በመንፈስ ሆነ ይስማል። የሰማው ደግሞ አንተ አካል ይልበስ። አሜን አትልም? አካል ለመልበስ መጀመሪያ አንተ መዘጋጀት አለ። አንተ ባልተዘጋጀው ነገር ላይ አካል አይለብስም። ይሄ ማለት በእንትን ጭቃ ላይ ምን ማለት ነው? ጭቃ ላይ እንደገና እሳት መታገል ይሆናል። አንተ መንደግ አለብህ። ትልዳጋ ትልዳጋ መታገል ይሆንብናል። ይሄ አይደለም። ዛሬ አንድ ነገር ይሆናል። የሰማነው በዓይኖቻችን እናያለን። ፈጽሞ በዓይኖቻችን እናያለን። ፈጽሞ በዓይኖቻችን እናያለን። ስለዚህ ለመዘመር ያለን ፍላጎታችን፣ ለመስማት ያለን ፍላጎታችን ወደ ተግባር ሲቀየር የሰማኸው ነገር አካል መልበስ አለበት። አሜን። አንዳንዶቻችን ያሉ ለዚህ ነው በጣም ለመስማት ፈጣኖች ነው። የሰማነው ነገር ደግሞ አካል እንዲለብስ አንፈልግም። ምክንያቱም አካል እንዲለብስ ከፈለግን ደግሞ ከእግዚአብሔር ከመስገጃ ከዛ ኮረብታ ከዛ ከፍታ ወደ ዝቅታ ማውረድ የለብንም። እግዚአብሔር የሚፈልጋል በከፍታ መንፈስ እንዲቆይ ነው እግዚአብሔር ይፈልጋል። አሜን። ሳሙኤልም ይልና ይዟቸው ምን ሆነ? ወጣ። አሜን። ይዞ ምን ሆነ? ወጣ። እስኪ ወጣ ባለው ሰው አሜን። መውጣት ይሆንላችሁ። ወዲህ ያለው ሰው ነካር ግን ተወጣ ደበረ